ከኢትዮጵያ ወደ የመን ገብቻለሁ። የመን አደን ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተት ሰብስቤ ፍዳዬን ስላየሁኝ በአሁኑ ስመጣ ልጆችንና ይችን አንድ ሻንጣ ጥልጥል በቃ እንዴ ምንም እንትን የሌለበት በቃ መኪና ባስ ላይ እንዴ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ ምን ስለ ቤቱ አላወራኋቸውም። ቤቱ ራሱ ሹቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቼ ሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የምሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጣዬ ውጪ ይዤ የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ እኔም ምናልባት እኔ እንደውም እንትን ልል ነበረ ግን አላህ ይስጣት ልጅቷ ናት ለምን እየተመለስኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ዛሬ መጣሁት ደብሮኛል፣ ከፍቶኛል ማለት ነው። ያው እንደ ከፋይ ሰው ባያቅ ደስ ይለኝ ነበረ፣ ግን አንዳንዴ ግድ ይሆንባችኋል። ኑሮ ስትኖሩ ግድ ነው። ቻለ መራራ ናት። አንዴ ደስታ አንዴ መከራ ናት እና በቃ አሁን ኢትዮጵያ ውስጥ ነኝ ያለሁት በእርግጥ ማለት ነው። እና ያው አሁን ከኢትዮጵያ ተመልሼ ወደ የመን ልሄድ ነው ማለት ነው። ወደ የመን ልመለስ ነው። ምክንያቱም በቃ እዚህ ሰለቸኝ፣ ሁሉም ነገር አስጠላኝ በቃ ማለት እዛም እዚህም እየተሯሯጡ መኖር ሰለቸኝ። አንድ ቦታ ቁጭ አላልኩም ወይ ቤት ተከራይቼ እንደፈለኩኝ አልኖርኩም። በቃ ማለት አልተመቻቸልኝም ምናምን እና ያው የሚያግዘኝ ሰው ጠፍቶ አይደለም፣ ግን የሰው ፊት ማየትም አልፈልግም። አንዳንዴ የሰው ፊት ከማየት እጅግር እያላችሁ ሰርታችሁ መኖርን የመሰለ የለም ማለት ነው። እና እንግዲህ በጣም ስለከፋኝ ነው ይቅርታ። እና እንግዲህ ተመልሼ ወደ የመን ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ የመን እዛው ስደርስ እለቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገ ነው የሚሄደው ወደ የመን። እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለውን ያስወጥቼላቸው መኖሪያ ፈቃድም አላቸው እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው። መመለስ ከፈለኩኝ አጥቃኔ እንግዲህ እዛ ለምንድን ነው የምትሄጂው ካላችሁኝ፣ እዛ በቃ ልጆችን ይዤ አረብ ቤት ገብቼ አረብ ቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን ራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያም እይታም ስለነበረው እነሱን በቃ ወደ ንዴት ምናምን ወጥቼ በቃ እንደ ስራ አድርጌው ነበረ ማለት ነው። እንደ ስራ በቃ ስራ ሰርቼ ከታየልኝ ስራ ሰራበታለሁ። ያው መጀመሪያውንም ዩቲዩበር ስለሆንኩኝ ማለት ነው። ግን አሁን እነሱን መከታተል ራሱ ሰለቸኝ። ሁሉ ጊዜ እነሱን እየተከተሉ እንደዚህ ያላሉ ማለት አስጠላኝ ማለት ነው። እና በቃ ያው ደግሞ እዚህ አንዳንድ ደግሞ ኢትዮጵያ ደግሞ ብር በጣም ነው የምትጨርሱት፣ እንዳረብ ሀገር አይደለም። በቃ አያልቅም ያላችሁት ብር ሁላ ድምጥማጡ ነው የሚጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይክዳችኋል። የኔ ያላችሁትም ሰው የእናንተ አይደለም። ሰው ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም ለመጠቀሚያ ነው የሚፈልጋችሁ፣ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል፣ አይታወቅም። እንግዲህ ግን ሁሉም ቀርቧችሁ ሊጠቀምባችሁ የሚፈልግ ሰው ነው ያለውና እኔ በጣም ስለከፋኝ ነው። በጣም ይቅርታ እንግዲህ አልቅሽ እና በጣም እኔ ምን አገባኝ እሷን ቢዝነስ ብላ ካለች እኔም እንደ ቢዝነስ ሌው ብሎ በቃ እንደ ንግድ ማለት ነው እንግዲህ ተያያዝ ነው። እንግዲህ ሱቅ ሆነናል ማለት ነው። ስለዚህ ያ ወደ የመን ሄጄ ልጆችን እያሳደግኩኝ
ስራ በሰራ ይሻለኛል። ያው ስራ አረቦችም ስለማውቅ ያው ቋንቋም ስለምችል ሄጄ ብገባ ይሻለኛል። ስራ እገባለሁኝ ብዬ አስቤያለሁኝ። እንግዲህ አላህ በሰላም ያድርስሽ በሉኝ። በጣም ወዳችኋለሁ። እንግዲህ ይህን ቪዲዮ የምለቅላችሁ የመን ስገባ ነው። ከዛ ከተመቸኝ ቪዲዮ ቀርጬላችሁ ምናምን ማለት ነው። ያው በእርግጥ ማለት ነው እኔም ድንገት ከከፋኝ ብዬ መጀመሪያ የነበርኩበትን ቤት አልለቀኩትም። ልጆች መጀመሪያ እዛ ከሰይድ ጋር ስለያይ አዛኛው ከተማ ሁለተኛው ከተማ ያለውበት ማለት ነው። እሱን ጓደኛዬ ተቀምጣበት ነበረ። አጋጣሚ እንግዲህ ልመጣ ነው ብያታለሁ። እሷም ደግሞ በጣም ጥሩ ሰዎች ናቸው እዛ ያሉት ማለት ነው። እሷም ደግሞ ምን ችግር የለውም ከመጣሽ እዛው ቤትሽ ትገቢያለሽ፣ እኔ ወደ ቤት እመለሳለሁ ብላኛለች ማለት ነው። እንግዲህ ይህንን ይመስላል የኢትዮጵያ ቆይታዬ። ከፍቶኝ እመለሳለሁ ብዬ አስቤ አላውቅም። ያው እንግዲህ ያጋጥማል ነው የሚባለው። ያጋጥማል እንግዲህ ያው ምን ይደረጋል። ለመኖር ሰው ይፍጨረጨራል። ምናልባት እዚህ ዩቲዩብ ላይ ወተን ስስቅ ወይ ስጫወት ሁሉም ወይ የደላኝ ምናምን ይመስለዋል፣ ወይ ደግሞ ሁላችሁም ተመለሽ ከሰይድ ጋር ምናምን ትላላችሁ። የሚመቸኝ በእርግጥ እናንተ ለነገራችሁ ነው የሚመቸኝ ስለሚመስላችሁ ነው። ግን ብዙ ነገር አለ ከጀርባ ማለት ነው። በቃ ለዛ እዛ ደግሞ ገብቼ የባሰ ከሚሆን በቃ ወደዛ ሂጄ ደግሞ እስኪ ሊየው ብዬ ወስኛለሁ ማለት ነው። ለማንኛውም እንግዲህ የመን በሰላም እንዲገባ ዱአ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ያው ዙሮ መጀመሪያ የነበርኩበት ቤት ነው ማለት ነው የምገባው። እነሱም አላህ ይስጣቸው እስከዛሬ። በእርግጥ እኔ ስመጣ የ1 ወር ከፍዬበት ነው የመጣሁት፣ ግን አሁን 3 ወር ሆነኝ ማለት ነው። 3 ወር ሊሆነኝ ነው መሰለኛ። 3 ወር አልሞላኝም ገና ሊሆነኝ ነው። ግን በቃ 1 ወር ከምናምን እሷ ነበረች ማለት ነው ስከፍለው የነበረው። ልመጣ ነው ስላት ምንም አልከፋትም፣ ደስ ነው ያላት። እንደውም መጀመሪያም እኔ ኢትዮጵያ ማለት ብር ማያልቅ መስሎሽ ምናምን እያሉ ነበር። እዚህ መጥቼ አንዳንድ የምፈልገውን ነገር አደረኩኝ ምናምን እና ያው እንግዲህ ይህንን ይመስላል ማለት ነው። በመሄድ የምትደሰቱትም እንኳን ደስ ያላችሁ ማለት ነው። እኔ አሁን ከልከል ያለንም በቃ ጭቅጭቅ ራሱ ዩቲዩብ ላይ ወጥቶ ይናልሽኝ አስጠላኝ ማለት ነው። በጣም ነው የሰለችኝ። በቃ በጣም ደበረኝ ምናምን ደበሩኝ እነሱ ራሱ ማለት ነው። በቃ እና ለማንኛውም ዱአ አድርጉልኝ በሰላም እንድደርስ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ኢትዮጵያ መኖር አልሆነልኝም እና ወደ የመን ተመልሻለሁ። የመን ሁለተኛ ሀገሬ ናት። በጣም ወዳት አላህ በሰላም ወደ የመን ያስገባኝ ማለት ነው። እንግዲህ ኢትዮጵያም የነበረኝ ቆይታ ደስ የሚል ነበረ እና በጣም ደስ ብሎኛል። ተመለስኩ ነው ማለት ነው ወደ የመን። አላህ በሰላም ወደ የመን ያስገባን። ጠያራው ተነስቷል። እንግዲህ የመን ከወረድኩኝ በኋላ ያለኝ ቆይታ ቀርጽላችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ በዝዝት ይበልልኝ። እንግዲህ እሄዳለሁ እመጣለሁ። በዚህ አመት ሳይሆን በዚህ ወር ውስጥ ነው የሚባለው። አይ ከወር እንኳን አለፈኝ። ወራት ውስጥ ልበለው እንዴ? ተሽከረከርኩኝ፣ አይገልጸውም። ተሽከረከርኩኝ እውነት ከሰና እንደተነሳው በየሀገሩ እጄ ቢሆን ዓለምን አዳርሻለሁ። በቃ ለማንኛውም እንግዲህ ከኢትዮጵያ ወደ የመን ገብቻለሁ። የመን አደን፣ ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት
ከሰና ስመጣ የሀገር ኮተት ሰብስቤ ፍዳይን ስላየውኝ በአሁኑ ስመጣ ልጆችንና ይችን አንድ ሻንጣ ጥልጥል በቃ እንዴ ምንም እንትን የሌለበት በቃ መኪና ባስ ላይ እንዴ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ ምን ማለቱ ሰው መሰብሰቡ ያውን ራሱ ደረጃ ማውጣቱ ደረጃ ማውረዱ አሁን ይችን በቃ ነገርኳቸው ተለው ወርደው ተቀበሉ ልጅ ላኩልኝ አመጣልኝ ማለት ነው። ያኛው የሚወስድልኝ ሰው ደውዬ በገንዘብ ነው ያስወረርኩት ማለት ነው። ያ የኛ አበሻ ልጆች ናቸው አግኝቻቸው ከሆቴል ስወጣ ወደዚህ ይዘውኝ መጡ። ከዛ ስወጣም ደግሞ ድጋሚ ደውዬላቸው ቁጥር ተቃይረን ነበረ መጡ እዛ ሄድን ማለት ነው። እና እነሱ ማን ላይ ስጣቸው አወረዱልኝ። ከዛ በቃ ሲሄድ ማለት ነው ከኢትዮጵያ ከ50 ሺህ በላይ ነው ያወጣሁት ማለት ነው። እና እንደውም ይሄን ሁላ ከምገዛ ምን አለ እዛው ገዝቼ በጣም ነው የተናደርኩት ማለት ነው። ይሄን ሁላ አውጥቼ ኪሎ ከፍዬ ምን እንደዛ ፍዴን በልቼ መከሬን አይቼ ምን አለ እዛው ኢትዮጵያ በገዛው ነው ያልኩት። ኢትዮጵያ ለምን አልገዛውም ነው ያልኩት ማለት ነው። እና በጣም ነው የተናደርኩት በመግዛት የራሱ የሚያወራውን ሰብስቤ እኔ ራሱ ከሄድኩኝ በኋላ የምለብሰው ልብስ ራሱ አስጠላኝ። እና ብዙ ጊዜ እውነት ለመናገር ከሆነ በተለይ እዚህ እኔ ያው ወደ ሌላ ሀገር እንኳን ልብስ ምናምን አለ መሰለኝ ወደ ዱባይ ምናምን እዚህ ግን እንደምትፈልጉት አይነት ልብስም ስለሌለ ኢትዮጵያ ስትሄዱ ወይ ፋሽኑ ያለፈበት ሊሆን ይችላል ወይ በቃ መልበስ የሚደብራችሁ አይነት ልብስ ነው ማለት ነው። እዚህ ቆንጆ ያላችሁ ልብስ ኢትዮጵያ ይደብራችሁ ይችላል። እና በጣም እኔ ራሱ በጣም ነው የተናደርኩት ምን አለ ባልገዛው ነው ያልኩት ማለት ነው ከልጆች ልብስ ውጪ። እና በዚህ ሻንጣ ብቻ ይችን ሻንጣ ብቻ አንጠልጥዬ ወጣው ማለት ነው። ስለ ቤቱ አላወራኋቸውም። ቤቱ ራሱ ሹቃን የተመለስኩት እዚህ ማራ ላይ ተከራይቶ የሚኖሩ ረጅም አመት እዚህ የቆዩ ስላችሁ እዚህ ሀገር ሰዎች ናቸው ግን እዚህ ማራ ላይ ብዙ ጊዜ የኖሩ ማለት ነው። እንደዛ ናቸው ማለት ነው። እና ያው አረቦችም ወለዶችም አሉ ብያቸዋለሁ አይደል? እና ለነሱ ነው ማለት ነው ሰጥቻቸው የሄድኩት። ለምን ድንገት ቀኑ ካለፈ ያው ባለቤቶቹ ጋር እነሱም ስለሚተዋወቁ ይሰጧቸዋል። ቀላል ነው ማለት ነው። ምንም ትቼ የሄድኩት ነገር የለኝም። የራሳቸውን ቤት ነው ትቼ የሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የምሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጪ ይዤ የገባሁት ነገር ስለሌለ ከተመለሽም ተመለሽ ነው አለችኝ ማለት ነው። አይኔ እንኳን እኔ ሲሄድ እንደማልመለስ እርግጠኛ ሆኜ ነበር የሄድኩት። አልመለስም ብያት ነበረ። ግድ የለሽም ብትመጭም እንቀበልሻለን በርግጥ የኛም ቤት አለ ግን አንቺ እንትን ስለምትሳቀቂ ነው ምናምን አለችኝ ማለት ነው። እኔም ያው ዝም ብዬ የለም በቃ ዙሮ ስለተከፈለበት ይቀመጥ ከፈለጋችሁ እናንተም ግቡበት ምናምን ብያት ከፈለጋችሁ እንግዳ ከመጣም ተቀበሉበት አልኳት። ሴትዮዋም ስለሚግባቡሽ አለቻት። ያው እሺ ባትልም ቀዶ ስለከፈልኩኝ መፍትሄ ነው ማለት ነው። በተረፈ ቁልፉን ሰጥቼ መሄድ አሁን ላይ አንዳንዴ ማስተዋል አያችሁ እናንተ ሲምታታባችሁ ከጎናችሁ የሚደግፋችሁ ሰው ካለ አሪፍ ነው ማለት ነው። እና ስመጣ ልክ እንደራሴ ቤት ቁልፉን ተቀብያት እየመጣው ነው ብዬ ነግሬያቸዋለሁ። ስመጣ በቃ ቤቱን ንጹህ ነው በርግጥ ያው አጽዳርተው በካክሮ ምናምን ጠበቁኝ ማለት ነው። እና ያው ስለ ቤቱ ይሄን ይመስላል ማለት ነው። ወሬ አንዛዘውባችሁ። በተረፈ ግን ያው አሁን እንደመጣውኝ ምሳ በልተን ትንሽ አጫዎቻቸው ምናምን ነገር እንደዚህ መዝናኛው ወስጃቸው እነሱ ድክም ብሏቸው ተኝተዋል። አሁን ዛሬ ሰው አላዘልኝም ማለት ነው። ተኝተዋል ማለት ነው። በነገራችን ላይ ቪዲዮ ስቀርጽ አንዳንዴ አስጃቸው ነው ማለት ነው። ድምጻቸው አንዳንዴ ደግሞ ይሰማል። ድምጻቸው ነው ዲስሰርግ ራሱ ድምጻቸው ሰማለሁ። አንዳንዴ ደግሞ ይተኙልኛል ማለት ነው። ከተኙ ካልተኙ ደግሞ ያው በየርኩበት የሚወደኝ ሰው ብዙ ነው በየርኩበት ማለት ሰው ትንሽ እውነት ለመናገር ሰው ተሎ ይግባባኛ ማለት ነው። እና ይዙልኛል ያው ልጆችን በርግጥ አስቸጋሪ አይደሉም እና ስለሆንኩ እንደናሰው አስቸጋሪ አይደሉም ሰው የሚለኝን ነው። እና ለማንኛውም ማለት ነው በሰላም ደርሻለሁ ለማለት ያክል ነው። በዛ ላይ ደግሞ ሳይድን ፕራንክ ለመስራት አሁን ላይ እናንተም ፕራንክ እየሆናችሁ ስለሆነ ያው እንድታምኑኝ ያክል ነው ድሮ ቤት የቁጭ ብዬ እንድታምኑ ያክል ነው ማለት ነው። እና ደግሞ በሰላም እንደደረስኩኝ እንድታዩ ነው። እና እሱም በየርኩበት እየተከተለ ስልችት ሲያደርገኝ
በቃ ድክም አለኝ። እዚህ መሯሯጥ ማለት ነው። በቃ ጥየው መጣው ማለት ነው። እዚህ ብቀመጥ ይሻለኛል። እዚህ ያገኘኛል ቢያገኘኝም በቃ ዙሮ ልቤ ደንደን ብሎ ነው መቀመጠው። ኢትዮጵያ ግን ያው እኛውም በሰላም ደርሻለሁ ውዶችዬ። ወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።